እሺ የጌታ ሰላምና ጸጋ ይብዛላችሁ ቅዱሳን። እንግዲህ አሁንም በአዲስ ቪዲዮ መጥቻለሁ። ዛሬ የዮሐንስን ወንጌል ማጥናት እንጀምራለን። እንግዲህ የዮሐንስን ወንጌል ማጥናት ከመጀመራችን በፊት ወደ ምዕራፋቱ ከመግባታችን በፊት አንዳንድ ስለ ወንጌሉ ስለ ዮሐንስ ወንጌል ማንሳት ያለብን አንዳንድ ወሳኝ ፖይንቶች አሉ። እነዚህን ፖይንቶች ካየን በኋላ እያንዳንዱን ጥቅስ እያንዳንዱን ቁጥር እየፈታን በደንብ ሐሳቡን አውዱን ጠብቀን ማጥናት የምንጀምርበት ሁኔታ አለ። እንግዲህ በመጀመሪያ ስለ ዮሐንስ ወንጌል እናወራለን። ዮሐንስ ወንጌል መቼ ተጻፈ፣ እንዴት ተጻፈ፣ ለማን ተጻፈ፣ የመጽሐፉ ዋና ቃላት የተጻፈበት ዓላማ፣ የመጽሐፉ ትምህርት፣ ልዩ ባህሪያት፣ እነዚህን ነገሮች ያነሳን እናወራለን። እንግዲህ የዮሐንስ ወንጌል ጸሐፊው ሐዋርያው ዮሐንስ ሲሆን ለሚፈጸመው ነገር የዓይን ምስክር ነው። ኢየሱስ ክርስቶስ በምድር በነበረበት ወቅት ኢየሱስ ይወደው የነበረ ሐዋርያ ነው። ኢየሱስ የሚወደው ደቀ መዝሙር ነበርና የተጻፈላቸው የኛው መጽሐፍ ለሁሉም ሰው ሲሆን በተለይም በሮም ግዛት ስር ለነበሩት አብያተ ክርስቲያናት በተለይም ለኤፌሶን እንደሆነ ይታመናል። ጽሑፉም ከ85 እስከ 90 ዓመተ ምህረት እንደተጻፈ ይታሰባል። የመጽሐፉ ዋና ቃላት ደግሞ ማመን፣ እምነት የሚለው ቃል 100 ጊዜ ተጠቅሷል። በዮሐንስ ወንጌል ውስጥ ዓለም የሚለው ቃል 78 ጊዜ ተጠቅሷል። ፍቅር ወይም መውደድ፣ ምስክር፣ ሕይወት፣ ሞት፣ ብርሃን፣ ጨለማ፣ እኔ ነኝ፣ ሰባቱ የኢየሱስ እኔዎች፣ የዘላለም ሕይወት፣ ስለ ኢየሱስ ዘላለም ሕይወት መስጠት በዚህ መጽሐፍ ውስጥ በደንብ ተጠቅሷል። ቃል፣ እውነት የሚሉ ናቸው። እነዚህ ቃላቶች የመጽሐፉ ቁልፍ ቃላቶች ስለሆኑ እነዚህን ቃላቶች መዘንጋት የለብንም። የተጻፈበት ዓላማ ደግሞ ይሄኛው መጽሐፍ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነና እንድናምን አምነንም በስሙ ሕይወት እንደሆነልን ተጽፏል። የዮሐንስ 20:31 ላይ ይሄኛውን ሐሳብ እናገኛለን። የእርሱን አዳኝነት ለተቀበሉት ዮሐንስ 10:10 ላይ ጠለቅ ያለ መንፈሳዊ ዕውቅና እምነት እንዲያገኙ ነው። የዚህ መጽሐፍ ልዩ ባህሪያትን ካየን ከሌሎቹ ወንጌላት ጋር ያለው ዝምድናን ስንመለከት ከዮሐንስ ጋር 4 ወንጌላት አሉ። ከሶስቱ ወንጌላት ጋር ያለውን ዝምድና ስናይ የማጥመቅ ተግባሩ ከሌሎቹ ወንጌላት ጋር ይገናኛል። 5000 ሰዎች መመገቡ፣ ኢየሱስ ውሃ ላይ መራመዱ፣ ትምህርቱና ተአምራት መስራቱ፣ የመፈወስ የመሳሰሉ ይጠቀሳሉ። እንግዲህ የዮሐንስ ወንጌል ኢየሱስ ክርስቶስ የዘር ሐረግና ውልደቱን አላካተተም። ጥምቀትንና በሰይጣን መፈተኑን አላካተተም። ስለ መጨረሻው የኢየሱስ እራት አልዘገበም። ስለ ጌተሰማኒውና ስለ እርጋቱ ምንም አልተናገረም። በሰይጣን ስለተያዙ ሰዎች ፈውስ አልጠቀሰም። ኢየሱስ ተናገራቸው ምሳሌዎች አፈጻጸም በዮሐንስ ወንጌል ውስጥ የተገለጠው የኢየሱስ አገልግሎትና ሕይወቱ ከሶስት ወንጌላት ጋር ይለያያል። ሐዋርያው ዮሐንስ የኢየሱስን የተለየ አገልግሎት ጅማሬ ይገልጻል። ይኸውም በሶስት ወንጌላት ኢየሱስ የሰበከውን ከመጥምቁ ዮሐንስ መታሰር በኋላ ነው። ማርቆስ 1:14 ላይ፣ ሉቃስ 3:18 እስከ 20፣ ማቴዎስ 4:12 ላይ። በዮሐንስ ወንጌል ግን መጥምቁ ዮሐንስ ሳይያዝ በፊት የኢየሱስ አገልግሎት ጎልቶ የወጣ እንደሆነ ይገልጻል። ዮሐንስ 3:22 እስከ 34 እንዲሁም 2 ላይ እናገኛለን። ሐዋርያው ዮሐንስ የኢየሱስን የተለየ አገልግሎት ስፍራና ጅማሬ ይገልጻል። ይኸውም የመጨረሻ ሳምንት እስኪመጣ ድረስ የኢየሱስ አገልግሎት በሌሎቹ ወንጌላት ውስጥ በገሊላ ብቻ ተወስኖ በኢየሩሳሌም ያልዘለቀ ሲሆን በዮሐንስ ወንጌል ግን ዋነኛው የአገልግሎት መዳረሻው ኢየሩሳሌም እና ይሁዳ እንደሆነ አሳይቷል። ዮሐንስ 2:1 እስከ 13፣ 4:35፣ 5:1 እስከ 6 እንዲሁም እንደዛ እናገኛለን። ዮሐንስ ኢየሱስን የተለየ የአገልግሎት ጊዜ ይገልጻል። ይህም በሶስቱ ወንጌላት የፋሲካ በዓል አንድ ጊዜ ብቻ የተገለጠ ሲሆን በዮሐንስ ወንጌል ግን የመቅደስ መጥራትን ጀምሮ 3 ጊዜ ተገልጧል። ዮሐንስ 2:12፣ 6:4 እንዲሁም ምዕራፍ 7 ላይ 12 ላይ ስለ ፋሲካ በዓላት ዮሐንስ የዘገበበት ሁኔታ አለ። የዚህ የዮሐንስ ወንጌል
ዋና ትምህርቱ የመጽሐፉ ትምህርት ዮሐንስ በወንጌሉ ለማረጋገጥ የሚፈልገው ዓላማ ኢየሱስ ነው፣ መሲህና የእግዚአብሔር ልጅ እንደሆነ ለአማኞች ማሳየት ይፈልጋል። ኢየሱስ የመጣው የእግዚአብሔር ነጻ ስጦታ እንደሆነ እንግዲህ ምዕራፍ 4 ላይ እናያለን። ነጻ የእግዚአብሔር ስጦታ እንደሆነ ይገልጻል። ኢየሱስ የዘላለምን ሕይወት የሚሰጥ እንደሆነ ይገልጻል። እንግዲህ ኢየሱስ ራሱን ቃል ሎጎስ በሚል ሐሳብ ቢያስተዋውቅም ነገር ግን ከዚያ ጋር የመሳሰሉ ሐሳቦችን ራሱ ገልጿል። ቃል ወይ ሎጎስ የሚለው አገላለጽ ሎጎስ ማለት እንግዲህ በግሪኩ ነው፣ ቃል ማለት ነው የሚለው አገላለጽ ከዮሐንስ ጽሑፎች ውጪ በተለያዩ በሌሎች አልተጠቀሰም። ዮሐንስ አንዳንድ ራእይ አንዳንድ ላይ ራእይ 19:13 ላይ ያለው ሐሳብ ነው። እንግዲህ ዮሐንስ በወንጌሉ ቃል ወይ ሎጎስ የሚለውን የተጠቀመው ኢየሱስ ቀድሞ የነበረ መሆኑን ለማሳየት የተጠቀመው ሲሆን መጀመሪያ ከፍጥረት በፊት ነበርና ለፍጥረት መገኛ መሆኑን ያሳያል። እንግዲህ ምዕራፍ 1ን ስናጠና በደንብ እንዳስሳለን ብዬ አስባለሁ። እንግዲህ ቃል ከሁሉም ነገር በፊት የነበረ መሆኑን ለማሳየት ነው። ከአብርሃም በፊት መኖሩን ዮሐንስ 8:58 እኔ ነኝ ብሎ ራሱን መጥራቱን ዘላለማዊነቱን ዘፍጥረት 3:14 ዘዳግም 32:29 ላይ ሄደን ማየት እንችላለን። ዓለም ከመፈጠሩ በፊት መኖሩን ዮሐንስ 17:5 ዮሐንስ 6:62 ላይ ያለውን ሐሳብ መዳሰስ እንችላለን። እንግዲህ ከዚህ አንጻር እኛም ኢየሱስ ክርስቶስ ከዘላለም የነበረ ከሰማይ የወረደ ወደ ሰማይ የወጣ ጌታ መሆኑን ለሌሎች ልናስተምር ይገባል ማለት ነው። ኢየሱስ መለኮት መሆኑን ለማሳየት የተጠቀመው ነው። እሺ፣ በዚህ ወንጌል ውስጥ የተለያዩ ሐሳቦች በደንብ የተጠቀሱበት ሁኔታ አለ። ኢየሱስ ሰው መሆኑን ለማሳየት የተጠቀመው ቦታ አለ። ቃል ሥጋ ሆነ በማለት ኢየሱስ ሰው መሆኑን ቁጥር 1 ላይ ምዕራፍ 1 ላይ እናያለን። ዮሐንስ 1:14 ላይ በደንብ ዮሐንስ የዘገበበት ሁኔታ አለ። እግዚአብሔር የሆነው ኢየሱስ በሥጋ መገለጹን የሚያሳይ ሲሆን እግዚአብሔር ከፍጥረቱ የራቀ ነው የሚለውን የኖስቲክ ዱቬልዚም ትምህርት መልስ ሲሰጥ እንመለከታለን። ኢየሱስ ሰው የሆነው ገላጭ ሆኖ መምጣቱን ለማሳየት የተጠቀመው ቃል ነው። ኢየሱስ የመጣው ከሰማይ የወረደ ነው። የዘላለም ሕይወት ለመስጠት ነው። ኢየሱስ ክርስቶስ ከሰማይ የመጣው በዚህ መጽሐፍ ውስጥ የምንረዳው የኢየሱስ መምጣቱን ዓላማ እርሱ ከሰማይ የመጣው ለዘላለም ሕይወት ለመስጠት እንደሆነ ዮሐንስ በወንጌል ውስጥ በደንብ የዘገበበት ሁኔታ አለ። ዮሐንስ 6:32 ላይ በደንብ እናገኛለን። በልጁ በኢየሱስም ለሚያምን ለሚቀበል የዘላለም ሕይወት አለው። ዮሐንስ 30 ከቁጥር 31 ላይ ዮሐንስ 20 ከቁጥር 31 ላይ በደንብ የተገለጠ ነገር ቦታ ነው። ሄዳችሁ ብታዩ መልካም ነው ብዬ አስባለሁ። ልጁ ያለው የዘላለም ሕይወት አለው። እንዲሁም ኢየሱስን ማግኘት ሕይወትን ማግኘት እንደሆነ በዚህ መጽሐፍ ውስጥ ዮሐንስ በደንብ ያሰፈረበት ሁኔታ አለ። ጌታ ኢየሱስ ክርስቶስ እኔ ነኝ ብሎ ራሱን የገለጠባቸው ክፍሎች በዚህ መጽሐፍ ውስጥ እንግዲህ ኢየሱስ ክርስቶስ አምላክ እንደሆነ ራሱን የገለጸባቸው ክፍሎች አሉ። አንደኛ ዮሐንስ 6:35 ላይ የሕይወት እንጀራ እኔ ነኝ በማለት ኢየሱስ ክርስቶስ ራሱን የገለጠበት ቦታ ነው። እንግዲህ እኔ የዓለም ብርሃን ነኝ በማለት እንዲሁም ሁለተኛ እኔ የዓለም ብርሃን ነኝ በማለት ዮሐንስ 8:12 ላይ ገልጧል። እንዲሁም ሶስተኛ እኔ የበጎች በር ነኝ በማለት ዮሐንስ 10:7 ላይ ኢየሱስ ክርስቶስ ራሱን የአምላክነቱንና ያለውን ስልጣን ገልጿል። አራተኛ መልካም እረኛ እኔ ነኝ ምዕራፍ 10 ከቁጥር 11 ላይ። አምስተኛ ትንሣኤና ሕይወት እኔ ነኝ በማለት ኢየሱስ ገልጿል 11:25 ላይ። መንገድ እና እውነት ሕይወትም እኔ ነኝ በማለት ዮሐንስ 14:6 ላይ የገለጸበት ሁኔታ አለ። ሰባተኛ እውነተኛ የወይን ግንድ እኔ ነኝ በማለት ኢየሱስ ክርስቶስ አምላክ እንደሆነ ራሱን የገለጠባቸው ቦታዎች ናቸው። የመጽሐፍ አስተዋጽኦ መግቢያው ከምዕራፍ 1 እስከ 18 መግቢያ ነው።
ሁለተኛ ደግሞ የኢየሱስ ሕይወትና አገልግሎት ከ1 ቁጥር እስከ 19 እንዲሁም ከምዕራፍ 1 እስከ 12 ያለው የኢየሱስን የሕይወት አገልግሎት ይገልጻል። ከምዕራፍ 13 እስከ 20 ያለው ደግሞ ኢየሱስ በሞትና በትንሣኤ በመስቀል ላይ ራሱን መግለጡን ያሳያል። ማጠቃለያው ደግሞ ከ21 ምዕራፍ 21 ላይ ማጠቃለያ አለ። እንግዲህ ስለ ዮሐንስ ወንጌል ይህንን ካወራን ዳይሬክት ወደ ማጥናቱ እንገባለን። እያንዳንዱን ምዕራፍ እያንዳንዱን ቁጥሮች ማጥናት እንጀምራለን። ቪዲዮቹን ከዚህ አካውንት ውስጥ ገብታችሁ ማግኘት ትችላላችሁ። በደንብ አድርገን እናያለን። መጽሐፉ ለምን ዓላማ ተጻፈ የሚሉትን ሀሳቦች እናያለን። እንግዲህ አንድ የማሳስበው ነገር ቢኖር መጽሐፍ ቅዱሳዊ ምንም ጥያቄ ቢኖር ኮሜንት ላይ አስቀምጡልኝ። እኔ ገብቻቼ ሰራችኋለሁ። በተለያየ እምነት ውስጥ የምትገኙ ሰዎችን ቪዲዮ እናንተ ጋር ከደረሰ ጥያቄ የሆነባችሁ ነገር ካለ በመጽሐፍ ቅዱስ ደረጃ እኔ ሰርቼ ለእናንተ አስቀምጣለሁ። የጌታ ጸጋ ይብዛላችሁ።